አብዛኛው ክሬተር የማይደፍረውን ኮንተንት ዛሬ ልደፍር ነው። ኮርስ እንዳትገዙ፣ ብራችሁን ልታደግላችሁ። ሶሻል ሚዲያ አንድ ሆት የሆነ ቢዝነስ አለ፣ እሱም ኮርስ መሸጥ ነው። አምናት ሴይንግ ሮንግ ነው ያልኩኝ ሳይሆን ኮርስ መግዛትና መማር ትክክል አይደለም ሳይሆን አብዛኛው ኮርስ ትራሽ ነው ማለት ይቻላል። ኖ ፍላፍ ወደ አማርኛ ተተርጉሞ የሚሸጥ ነው። ነጭ ያለው ሁሉ ኢትዮጵያ ውስጥ ይሰራል ማለት አይደለም። በጣም የሚያሳዝነው ቃል በቃል ወደ አማርኛ የውጭ ትልቅ የኦንላይን ፕላትፎርሞች በነፃ የሚሰጡትን ኮርስ በኮርስ መልክ እንደ ኮርስ እየተደረገ የተቸበቸበ ያለበት ላይንን ሀቃቁን እናውራ ቢባል አንድ የዲጂታል ማርኬቲንግ ኮርስ ገዝቶ ከሚማር ምንም ሳይገባው ቲክታክ አካውንት ክሬት አድርጎ ባዮ ላይ ጌም አርጉኝ ለፕሮሞሽን የሚሄድ ሰው ይሻላል። ብራችሁን ከመበላት እና ኤክስፔክቴሽናችሁን ሬዝ እንዳታደርጉ ነው ይሄን ምለው። እኔ ፐርሰናሊ የኔን ስነግራችሁ የዛሬ 3 ዓመት አሁን ሰሞን ሜንሽን ማድረግ ከማልፈልገው ትልቅ ኢንስቲትዩሽን ኮርስ ገዝቼ ነበር። ዌብሳይት ላይ ነበር፣ ኢለርኒንግ አላቸው። ይህንን ተማርኩኝ። አዘ ታይም ዌንት ኦን ሰርቲፊኬሽን ሰጡኝ። ሆኖም አንድ ፕሮሚስ ያደረጉትን ነገር ዴሊቨር ሊያደርጉልኝ አልቻሉም። ያው ስፔንድ ያደረኩት ገንዘብ በጣም ብዙ ገንዘብ ነበር፣ ወደ 19,000 ብር ነው። ኦፍኮርስ ያ ገንዘብ ኮንቨርት አድርጌው በማስተር ካርድ ከኮርሴራ ኢቨን 90% ኤሊጂብል ሆኜ ፋይናንሻል ኤድ አግኝቼ አሪፍ ኮርስ ከዛ የተሻለ ገዝቼ መማር እችልበት ነበር። ሆኖም ያው በጣም ትሪኪ የሆነ አድ ነው የሰሩት። ያው አዱ በጣም አትራክት አድርጎኝ ነበር ወደዚህ ረመጥ ወይም ስዋፕ የገባሁት። አንደኛው እኔን ከዚህ በኋላ ይህንን ኮርስ ገዝቼ ምንም ፖይንት ሊትራሊ ምንም ያላገኘሁበት እና አንድን ኮርስ ከመግዛታችሁ በፊት ሜክ ሹር እኒህ 3 ነገሮች፣ አንደኛው ኦንላይንም በሉት ፎርማሊ ሄዳችሁ የምትማሩት ኮርስ ከመግዛታችሁ በፊት እነዚህ 3 ነገሮች አሉት ብላችሁ ሜክ ሹር ጠይቁ። ከዛ በፊት ግን ከተመቻችሁ ላውንቺ እንዲከፈል ህሊናዎት ያስገድዳልና ሰብስክራይብ ፕላስ ላይክ ሼር አድርጉ። ባክ ቱ ዘ ፖይንት። አንደኛው ኮርስ ከመግዛታችሁ በፊት ኮርሱ ምን ያህል ዲፕ እና ፕራክቲካል ወይም ደግሞ ተግባራዊ ነው የሚለውን ማወቅ አለባችሁ። ይህ በጣም ወሳኝ የሆነ ነገር ነው። ፕራክቲካሊ ምን ያህል መሬት ላይ ወርዶ ልሰራበት ይችላለሁ። አስዩም ሚስተር ኤክስ ከሆነ ኢንስቲትዩሽን የፉል ስታክ ዌብ ዴቨሎፕመንት ኮርስ ኢንሮል አረገ። ኦልሞስት በ30,000 ብር ኢንሮል አረገ። ኢንሮል ከማድረጉ በፊት ማወቅ ያለበት ነገር ስለዛ ኢንስቲትዩሽን ምን ያህል ፕሬስቲጂየስ ነው፣ ከዛ ኢንስቲትዩሽን የተማሩ ወይም ሰርቲፋይድ የሆኑ ምን ያህል ኬሽናቸው አሪፍ የሆነ ስራ ላይ ላንድ እንዲያደርጉ ይረዳቸዋል የሚለውን ነገር ማወቅ አለበት። ሁለተኛው እንበል ኮርሱ ስለ ፎሬክስ ኦር ደግሞ አፕወርክ ሆነ ያ ኮርሱን ለኛ የሸጠው የአፕወርክ አርኒንጉ ወይም ደግሞ የፎሬክስ አፕወርክ ላይ ከምን ያህል ክላይንት ጋር ሰርቷል፣ ትሬድ ሲያደርግ ምን ያህል ሰክሰስፉል ነበር የሚሉትን ነገሮች ማወቁ በጣም አይከፋም። እና የመጨረሻው DIY ስኪም ነው። ይህ በጣም የጠቀመኝ ስኪም ነው። ወደ ኮቪድ ልወስዳችሁ ነው። በኮቪድ ጊዜ አብዛኞቻችን ከስራ ተማሪዎች፣ ከትምህርት ሰራተኞች ደግሞ ከስራ ረዥሙ ጊዜ ቤት ውስጥ የሚያሳልፉበት ጊዜ የነበረበት ነው። ይህም ደግሞ ለእኔ እንደ አንድ ተርኒንግ ፖይንት ረድቶኛል። ምክንያቱም በዛን ሎክዳውን ወቅት የተለያዩ አይነት ኮርሶችን የተለያዩ አይነት ነገሮችን ፊገር አውት እንዳደርግ በጣም አግዞኛል። DIY ስኪም ስል ወይም ደግሞ do it yourself ስኪም የሚባል ነገር ነው። እሱም አንድን ነገር በራሳችን መሞከር። ለምሳሌ አንድ ዌብ ዴቨሎፐር ለመሆን አስፓይር የሚያደርግ ሰው ከሆነ ቢጊነርስ ኮርስ ከመግዛቱ በፊት የጀማሪ ኮርስ ከመግዛቱ በፊት በራሱ ዩቲዩብ ላይ በጣም ፍሪ ሶርሶች አሉ። ይህን ነፃ ሶርሶችን በመጠቀም ራሱን ፔዝድ በሆነ ወይ ለማስተማር መሞከር። ከዛም ኢንቴንስ በሚሆንበት ወቅት እኚህን ኢንስቲትዩሽኖች ወይም ደግሞ ኦንላይን ላይ የተለያዩ አይነት ኮርሶችን አፕሎድ የሚያደርጉትን እንዲሁም ደግሞ ኮርሶችን የሚሸጡ ሰዎችን ዲል ማድረጉ አይከፋም። ምንም አይነት ኮርስ ከመግዛታችን በፊት የጀማሪ ደረጃ ላይ አለመሆናችንን
ማረጋገጥ አለብን። ማለት በቃ ለጀማሪ የሚሆን ለቢጊነር የሚሆን ኮርስ አለመግዛት። ምክንያቱም በጣም ፍሪ ሶርሶች አሉ፣ ፍሪ ዌብሳይቶች አሉ። በተለይ በአሁኑ ሰዓት ሰርቲፊኬሽናቸው ወርዝ የሆኑ ማለት ተቀባይነት ያላቸው በፍሪላንሲንግ ፕላትፎርሞች እንዲሁም ደግሞ በነፃ አስተምሯችሁ በነፃ ሰርቲፋይ የሚያደርጓችሁ ዌብሳይቶች እየፈለጋችሁ ያው እንደምታውቁት ናውዴስ ኮርሴራ ፋይናንሻል ኤድ መስጠት አቁሟል። ምክንያቱም ፉሊ ዌብሳይቱ በፕላስ ቨርዥን ያው ኮርሴራ ፕላስ እንደምታውቁት ፔድ ቨርዥን ነው። በክፍያ ብቻ አክሰስ የምናገኘው ቨርዥን ነው። በሱ ብቻ እየሰጠ ስለሆነ 3 ሰሌክትድ የሆኑ ዌብሳይቶች አሉ። እኚህን ለማግኘት ከፈለጋችሁ ቻናላችን ላይ ገብታችሁ ከዚህ በፊት ስለሰራናቸው ዌብሳይቶች ተቀባይነት ያለው አክሰፕተንስ ያለውን ሰርቲፊኬት የሚሰጡ ማለትም በፍሪላንሲንግ ፕላትፎርሞች ላይክ እንደ ፋይቨር፣ እንደ አፕወርክ፣ እንደ ፒፕል ፐር ሃወር የመሳሰሉ በጣም ትልልቅ ዌብሳይቶች የሚቀበሏቸውን ሰርቲፊኬት የሚሰጡ ዌብሳይቶች አሉ። ከነሱ የፈለጋችሁትን ኮርስ በግራፊክስ፣ በማርኬቲንግ፣ በአድ ካምፔን እንዲሁም በሲኢኦ በተለያዩ ዘርፎች ላይ ተምራችሁ ሰርቲፋይድ መሆን ትችላላችሁ። ለዛ ቪዲዮዎች አሉ። ፕሮፋይላችንን ቼክ በማድረግ እነዛን ቪዲዮዎች ማግኘት ትችላላችሁ።